ሀሳቡ እጅግ በጣም ረቀቅ ያለ ሀሳብ ነው። እርገት የሚባለው ይሄ ነው እና አንድ ክርስቲያን አንድን ክርስቲያን ይዞ ለመነሳት ጥረት በሚያደርግበት ሁሉ እርገት ነው ይሄ። ሌላኛውን ክርስቲያን ከፍ ለማድረግ ልጆቻቸውን እንደምታዩት ያስተምራሉ። እዚህ ያሉት ልጆች በሙሉ የሚዘምሩ ለዲቁና የሚማሩ እነዚህ ህፃናት አሁን ምናሴ፣ ነሱራፌል፣ ሚኬ እነዚህ ሁሉ ለዲቁና እየተማሩ ያሉ ገና እድሜያቸው ስላልደረሰ ነው እንጂ የዲቁናውን ትምህርት ኦልሞስት የተማሩ ልጆች ናቸው። እነዚህ ታዳጊዎች ደግሞ እነ ኤፍራታ እና ሊዲያ ዝማሬውን እያጠኑ በቤተክርስቲያን እንደ ከዋክብት እያበሩ የሚያገለግሉ ልጆች ናቸው። እነዚህ እነሱ ውጤቶች ናቸው። ግን ለቤተሰብ ብቻ ሳይሆን የሚሰሩት ለቤተክርስቲያን እንደሚሰሩት የሚያሳየው ደግሞ እዚያ ያሉትን ወገኖቻችንን ሄደን እንጠይቅ ብለው የረጅም ጊዜ እቅድ አውጥተው ነው ይህንን አስበው አቅደውና ይህንን ማድረጋቸው እውነትም እርገት ስለሆነ እግዚአብሔር ሁላችሁንም በከፍታ ያቆይልን። ከዚያ ቀጥሎ እንግዲህ መቼስ በብዙ መንገድ የምንቆይበት እግዚአብሔር ለእኛ የሚሰጣቸው የተለያዩ መልእክቶች አሉ። አሁን እንግዲህ እኔ እንደተረዳሁት ምናልባት ሀሳብ እንዳልዘበራርቅ አስቀድሜ ይቅርታ ጠይቃለሁኝ። ያልተረዳሁት ነገር እንዳይኖር ማለቴ ነው እና እግዚአብሔር በተለያዩ መንገዶች የሚያቆይባቸው የሚያዘገያቸው አንዳንድ ነገሮች አሉ። በቅዱሳት መጽሐፍት ስንመለከት ሰዎች ባሉበት ፈተና ያለበት መከራ ያለበት ስቃይ ያለበት ቦታ ያቆያቸው ሰዎች አሉ። ብዙ በጣም ብዙ። ለምሳሌ ለቅዱስ ዮሴፍን ብንመለከት በእስር ቤት እንዲቆይ የተደረገበትን ታሪክ እንመለከታለን። ያዘገኘበት ጊዜ እንዳውም ከታሰበበት በላይ እና ግን ምንድን ነው ያደርግ የነበረው እግዚአብሔር አንዳንድ ቅዱሳንን ሰዎች በሚቆዩበት ቦታ ሁሉ ፍሬ እንዲያፈሩ ያደርጋቸዋል፣ እንዲሰሩ ያደርጋቸዋል። እና አሁን እኛ ሁልጊዜ የኛ ሀሳብ የሚሆነው ከግል ህይወታችን ጋር ብቻ የተቆራኘ ይመስለናል። ነገር ግን እግዚአብሔር እኛን በሚያቆይበት ቦታ ሁሉ በእኛ በኩል ሌላ ስራ ይሰራል። በእኛ በኩል ለምሳሌ ሰዎች ባሉበት ቦታ ሆነው የሚበቁ ሰዎች አሉ። ለምሳሌ እስር ቤት ውስጥ ሆነው የሚበቁ ሰዎች አሉ። ይህንን ታውቃላችሁ? ታስረው የሚበቁ ሰዎች አሉ። እስር ቤት ውስጥ ሆነው የሚበቁ ማለት ነው በቅድስና ህይወት ሻይን የሚያደርጉ የሚያበሩ ሰዎች አሉ። አሁን እስር ቤት እኛ የምናስበው በጣም እጅግ በጣም የመጨረሻው መጥፎ ነገር ብለን ነው የምናስበው። ግን ደግሞ እግዚአብሔር በዛ መካከል ስራ የሚሰራባቸው ሰዎች አሉ። አብዛኛውን ስራ ለምሳሌ ቅዱስ ጳውሎስ የሰራው እስር ቤት ሆኖ ነው። እንዳጋጣሚ በዚህ ሰሞን ጣሊያን ሮም ነበርኩኝና ቅዱስ ጳውሎስ የታሰረበትን ቦታ እየጎበኘሁኝ ነበር። እጅግ በጣም የሚቀዘቅዝ የሚያስጨንቅ አሁንም ማለት ነው እንግዲህ ጣሊያን በተወሰነ መልኩ ሙቀት የሚባል ነው። አሁን ደግሞ በጣም ሙቀት ነው እጅግ በጣም። ግን በአሁኑ ሰዓት እንኳን የሚቀዘቅዝ ቦታ ነው ቅዱስ ጳውሎስ የታሰረው። እንዲያውም በጣም ከመጨነቁ የተነሳ ቅዱስ ጢሞቴዎስን ደቀ መዝሙሩን በርኖሴን አምጣልኝ ብሎ የጠየቀበት ቦታ ነው ብለው ነው ያሳዩኝ። እና በርኖስ ማለት የሚለበስ የሚሞቅ ነውና ልክ ብርድ ልብሴን አምጣልኝ እንደማለት እዛ ቦታ ታስሮ ብዙ መልእክታትን የጻፈው እዚያ ነው፣ ያሰበው እዛ ነው። ከዛ በኋላ ዕለተ ዕረፍቱ እንደደረሰም የተነገረው እዚያ ነው። ቅዱስ ጳውሎስ አብዛኞቹ ስራዎች መልእክቶቹን ይጽፍ የነበረው እዚያ ነው። አሁን እንደ ሰውኛ ብናስበው ቅዱስ ጳውሎስ ታሰረ ብለን ነው የምናስበው። ቅዱስ ጳውሎስ ግን አልታሰረም። ዓለምን በሙሉ በክታቡ እየዞረው ነበር። እኛን አስተምሮናል። ወደፊት ትውልዱ ይቀጥላል። በጣም ብዙ ክርስቲያኖች በቅዱስ ጳውሎስ መልእክት ይጎርፋሉ፣ ያምናሉ፣ ይጠመቃሉ፣ ቅዱስ ሥጋውን ክቡር ደሙን ይቀበላሉ፣ ክርስቲያኖች ሆነው ይኖራሉ። ስለዚህ ቅዱስ ጳውሎስ እዛ ሆኖ ያበቃቸው ሰዎች በጣም ብዙ ናቸው እና በእስር ቤት ሆኖ የሚበቁ ሰዎች አሉ። ለምሳሌ መቃሪ አንድ አባ መቃርስ የሚባል ሁልጊዜ የሚጠራ ስሙ በረከቱ በሁላችንም ላይ ይደርብን። እሱ አንድ ወቅት የብቃት ስሜት ተሰምቶት በጣም እኔ እኮ የበቃሁ ነኝ፣ በዚህ በረሃ ብቻዬን ምኖር ነኝ፣ በዚህ ገዳም ምኖር ነኝ እና ከኔ የተሻለ ሰው ይኖራሉ ብሎ ጠየቀ ይላል መጽሐፈ መነኮሳት። ከኔ የተሻለ ሰው ሊኖር ይችላሉ፣ ምክንያቱም እኔ ብቻ እዚህ ረሃቡን ተቋቁሜ ውሃ ጥሙን ተቋቁሜ እዚህ ምድረ በዳ ምኖረው እኔ ነኝ እና ሌላ ሰው ሊኖር ይችላል ወይ ከኔ የተሻለ ብሎ በልቡ አሰበና ከዛ እግዚአብሔር ከዙ የተሻለ ሰው እንዲያይ ስለፈለገ ውጣና ወደ አንድ ቦታ ሂድ ብሎ እግዚአብሔር ላከውና ወደዛ ቦታ ሲሄድ አንድ ቦታ መሽቶበት አደረና እዛ ያደረበት ቦታ ሁለት ሴቶች ያገኛል። እነዚህ ሁለት ሴቶች በትዳር የሚኖሩ ናቸው። እነዚህ በትዳር የሚኖሩ ሴቶች በፍቅር የሚኖሩ በስምምነት የሚኖሩ የሚታዘዙ ለባሎቻቸው የሚያስፈልገውን ነገር የሚሰሩ ናቸው። በጣም ከመብቃታቸው የተነሳ ለልጅ የሚሰጡት ፍቅር ለልጆቻቸው ብቻ አይደለም፣ ለሁሉም እኩል ነው። የእናትነት ፍቅር የሚሰጡት ለሁሉም ልጅ ማለት ነው። እና እንደውም እዛ ላይ ታሪኩ የሚለው የእሷን ለምሳሌ አንዱ ልጅ ሂዶ የዛችኛዋን የእናቱ ያልሆነችውን ጡት ይጠባል፣ ያኛውም እንደዚሁ የእናቱ ያልሆነችውን ጡት ይጠባል። እነሱም ያገኙትን ልጅ ያጠባሉ። የእነሱ ልጅ ይሁን አይሁን አያውቁም፣ ምክንያቱም በቅተዋል።
ፍቅራቸው እኩል ነው ለሁሉም የሚሰጡት እና እዛ ደረጃ ደርሰዋል፣ በቅተዋል። እና አባ መቃርስ እዛ ሲደርስ እግሩን ያጥሙታል። በጣም ከመወደዳቸው የተነሳ የአባ መቃርስ በብቃት ስለሚያውቁ እንደሚመጣ ስለሚያውቁ አንደኛዋ የአንድ እግሩን አንደኛዋ ደግሞ አንድ እግሩን ይዘው ያጥባሉ። እና እንዴት ሆናችሁ ነው የምትኖሩት ብሎ ይጠይቃቸዋል። አይ እኛማ የምንኖረው ባሎቻችንን አክብረን ለባሎቻችን ታዘን በስርዓት በአግባብ ጸሎታችንን እያደረግን እንግዳ ሲመጣ እየተቀበልን እንደዚህ በፍቅር ሁነን ነው የምንኖረው። የኔ ልጅ እሷ ታጠባለች፣ የእሷ ልጅ እኔ ያጠባለሁ፣ የእሷ ልጅ ከልጄ ጋር እኩል ነው፣ የኔ ልጅ ከልጇ ጋር እኩል ነው የምታየው ብሎ ሲነግሩት እግሩን ነጥቆ እነሱ እግራቸው ላይ ወደቀ እንደገና። ምክንያቱም እነሱ በቅተዋል። የትኛው ሰው የትኛው ቦታ ላይ ሆኖ እንደሚበቃ አናውቅም። እግዚአብሔር አንዳንድ ሰዎችን በአንዳንድ ቦታ የሚያዘገየው የተለያዩ ነገሮችን በሰዎች ሕይወት ውስጥ ማሳየት ስለሚፈልግ መግለጽ ስለሚፈልግም ጭምር ነው እና ስለዚህ አንዳንድ ጊዜ የምንቆይበት ሁኔታ ያ ራሱ የሚያስተምረን የሚነግረን ነገር ይኖራል። ለምሳሌ የቤተ ክርስቲያን አንዱ ስፋት የሚባለው በሁሉ ቦታ መገኘት ነው። የቤተክርስቲያን ስፋት የሚባለው እናንተ አሁን ቤተክርስቲያን ናቸው፣ እያንዳንዳችሁ ቤተክርስቲያን ናቸው። ያው ቤተክርስቲያን በሶስት ነው የሚከፈለው። አንዱ የሰው አካል ነው ቤተክርስቲያን የሚባለው፣ ሁለተኛ ህብረት ነው አንድነት ነው ቤተክርስቲያን የሚባለው፣ ሶስተኛ ደግሞ ህንፃ ቤተክርስቲያን ማምለኪያ ስፍራ ቤተክርስቲያን ይባላል። ስለዚህ እያንዳንዳችሁ እናንተ አሁን ቤተክርስቲያን ናቸው። አሁን እዚህ ውስጥ የበቃ ሰው ሊኖር እንደሚችል እኔ እገምታለሁ። ከእግዚአብሔር ጋር የሚገናኝ ሰው፣ ጠዋት ማታ ጸሎት የማያቋርጥ ሰው፣ ፍጹም የሆነ ንጹህ የሆነ ቅዱስ የሆነ ሁልጊዜ እግዚአብሔርን ስም የሚጠራ እግዚአብሔር ያደረገውን ነገር ለበጎ አድርጎ የሚቀበል ከእግዚአብሔር ጋር የሚገናኝ። ከዛስ ይሄ ሰው አሁን ከዚህ ቢወጣ ምን ሊሆን ይችላል? ይህን የሚያውቀው እግዚአብሔር ብቻ። አንዳንድ ሁኔታዎች ላይ የሚያዘገየን እግዚአብሔር የሚያቆየን ለዛ ነው። ለምሳሌ አንዳንድ መከራዎችን ሲያሳልፈው አሁን እንበልና አንድ ሰው መኪና ሲያሽከረክር መንገድ ላይ ወይ ጎማ ወይ እንደዚህ ቢሆንበት ሊዘገይ ይችላል። ግን እግዚአብሔር ምን እያደረገው ነው? አሁን ያ ሰው በጣም አዘገየኝ ዘገየሁኝ ብሎ ሊበሳጭ ይችላል። ግን በዛች ቅጽበት እግዚአብሔር አንድን መከራ እያሳለፈ ሊሆን ይችላል። በህይወት ውስጥ አንድን ከባድ ነገር እያሳለፈ ሊሆን ይችላል። ልክ መከራው ካለፈ በኋላ ሰውየው መኪናውን አስነስቶ ይሄዳል፣ ከመከራው ጋር አይገናኝም። እግዚአብሔር በአንድ ቀን ውስጥ እንደዚህ አድርጎ ሺህ መከራዎችን ያሳልፋል። በእውነት አሁንም እግዚአብሔር ከፈተና ሁላችንንም ያሳልፈን። ሺህ መከራዎችን በየቀኑ እልፍ መከራዎችን። ችግሩ ምን መሰላችሁ? እግዚአብሔር አይናገርም እንደዚህ እንዳደረገ እኛም አናውቀውም። በዚህ ምክንያት የተረፍን አይመስለንም። ችግሩ ይሄ ነው። ሰው ከሆነ ይናገራል። እኔ እኮ በዚህ ቀን እንደዚህ አድርጌ፣ በዚህ ዓመት እንደዚህ አድርጌ፣ በዚህ ቦታ እንደዚህ አድርጌ ብሎ ሰው ይዘረዝራል። እግዚአብሔር ግን ያሳለፈውን መከራ አይናገርም። እንደዚህ እኮ አሳልፌልሃለሁ እንዲህ እኮ ምናምን ብሎ አይናገርም። እንድንረዳው ግን አንዳንድ ሰዎችን ምሳሌ አድርጎ ይሰጠናል። እና ስለዚህ አንዳንድ ጊዜ የሚያዘገየን እግዚአብሔር በሆነ ቦታ አንድን ነገር ሊያሳልፍልን ሲፈልግ ነው። ለምን ከሀገር ወጣን? ለምን ከኢትዮጵያ ወጣን? ለምን ከኤርትራ ወጣን? ለምን ከሌላ ሀገር መጣን? እግዚአብሔር እንድናሳልፈው የፈለገው መከራ አለ። እኛ አሁን ይህንን የመጨረሻው ትልቁ አድርገን ልናስብ እንችላለን። እዛ ብንሆን ግን ሌላ ትልቅ መከራ ሊገጥመን ይችል ነበር። ግን እግዚአብሔር ከዛ አስመለጠ። በዚህ ምክንያት እግዚአብሔር ሸፍኖ በሆነ ቦታ ያቆየናል። እና ስለዚህ እግዚአብሔር የሚሰራቸው ስራዎች እንደዚህ ናቸው። ቤተክርስቲያን ደግሞ በየቦታው ስላለች አሁን ምናልባት እዚህ ሀገር መጀመሪያ የመጣው ሰው ብቻውን ተቸግሮ ሊሆን ይችላል። የሚያየው ሰው ሌላ ሀገር ስለሆነ የሌላ ሀገር ዜጋ ስለሆነ አበሻ ስላልሆነ ተጨንቆ ተቸግሮ ተርቦ ተጠምቶ ሊሆን ይችላል። በሱ ምክንያት ሌላ ሰው መጣ፣ በሱ ምክንያት ሌላ ሰው፣ በሱ ምክንያት ሌላ ሰው፣ እንዲህ እያለ እየበዛ መጣ። ስለዚህ ቤተክርስቲያን እግዚአብሔር በዚህ መልክ ያሰፋታልና እናንተንም እዚህ ያስቀመጠበት ምክንያት እግዚአብሔር ቤተክርስቲያኒቷ በእናንተ በኩል እንድትገለጥ በጎ ነገር እያደረገባችሁ እንደሆነ አምናለሁና ይህንን በእውነት በእናንተ በኩል ትልቁን ቅድስና ትልቁን ሕይወት እንዲገልጥ የአምላካችን ቅዱስ ፈቃዱ ይሆንልን። ደግሜ ላለው አሁንም ቅዱስ ጳውሎስ እንደተናገሩ በተለይ ደግሞ እንደዚህ አይነት ስፍራዎች ለተመስጦ ምቹ ናቸው፣ ለጽሞና ምቹ ናቸው፣ ለማሰብ ምቹ ናቸው፣ ጊዜ ለመስጠት ለአይምሮ ምቹ ናቸው። ምናልባት የተለያዩ ነገሮችን ልናስብ እንችላለን። እንደ ሰውኛ ያ አይሆንም ያ አይታሰብም ማለት ሳይሆን ነገር ግን እግዚአብሔር እንዲህ አይነት ሁኔታዎችን ደግሞ ሲሰጠን የምንጠቀምበት እድልም ጭምር እንዲሆንም ነው። እግዚአብሔር የሚማርክበት የሚጠራበት በጣም ብዙ መንገድ ስለሆነ አንድ የምንጠራበት መንገድ ይሄ ነውና ስለዚህ ይሄን እንደሰጠን ማሰብ ይኖርብናል። እግዚአብሔር የሚገልጥባቸው በጣም እጅግ ብዙ ናቸው። የቅዱሳን ሕይወት እንደዚህ ነው። ተጋድሎ ክርስትና የሚባለው በመሰረቱ የክርስቲያን ሕይወት የሚባለው ራሱ ክርስቲያን የሚባለው በተመቸ ሕይወት የሚኖር ማለት አይደለም። አብዝቶ የሚበላ አብዝቶ የሚጠጣ ማለት አይደለም። ብዙ የሚያጌጥ የሚዋብ ያማረ ልብስ የሚለብስ ማለትም አይደለም። ክርስቲያን ማለትም ትርጉሙ እንደሱ አይደለም እና ክርስቲያን ማለት የተሰጠውን ነገር ተቀብሎ በዚያ የሚያመሰግን ማለት ነው።
በተለይ ደግሞ አመስጋኝ ማለት ነው። እነዚህ አመስጋኝ ደግሞ ስንሆን ራሳችንን የምንሰውርባቸው በጣም ብዙ ነገሮች አሉ። ከጭንቀት ራሳችንን እንጠብቃለን፣ ከድብርት ራሳችንን እንጠብቃለን፣ ልባችንን እንጠብቃለን፣ አይምሯችንን እንጠብቃለን፣ ጤንነታችንን እንጠብቃለን፣ ሰውነታችንን እንጠብቃለን። እነዚህ ነገሮች ባሰብን ቁጥር ራሳችንን እየጠበቅን እንመጣለን። ነገር ግን ባለው ነገር እግዚአብሔር ወይ ለምን እንዲህ ያደረግክ እያልን ከእግዚአብሔር ጋር በተጨቃጨቅን ቁጥር ያለውን ነገር ባማረርን ቁጥር አይምሯችን እየተጎዳ ሰውነታችን እየተጎዳ መጥፎ ህይወት ውስጥ እየገባ እንሄዳለን። በነገራችን ላይ የትኛውም ደረጃ ላይ ያለ ባለሀብትም ቢባል የተመቸ ምናምን ስልጣን ላይ የሚፈልገው በህይወቱ የሚፈልገውን ነገር ያገኘ ሰው ደስተኛ አይሆንም ከእግዚአብሔር ጋር ካልሆነ በስተቀር። ከእግዚአብሔር ጋር ግን ከተሆነ ያለንን የተሰጠንን የተቀበልነውን አጠገባችን ያለውን እያመሰገንን ደስተኞች መሆን እንችላለን፣ በምንም አይነት ሁኔታ ውስጥ ማለት ነው። ክርስትና ትርጉሙ ይሄ ነው። ክርስትና ሰላም ነው በራሱ ምንም ሳይፈልግ ማለት ነው። ክርስትና ሌላ ነገር ሳይፈልግ ብቻውን ረፍት ነው። ክርስትና ብቻውን ምንም ነገር ሳይፈልግ መጽናናት ነው። ክርስትና ሌላ መደገፊያ ሳይፈልግ ብቻውን ጽናት ነው። ብቻውን ምሰሶ ነው። ብቻውን ግድግዳ ነው። ብቻውን ቤት ነው። ክርስትና ማለት ይሄ ነው። ምክንያቱም ክርስትና ማለት ክርስቶስን መያዝ ማለት ነው። ክርስቶስን መያዝ ነው። ክርስቶስ ደግሞ ሰላም ነው፣ ረፍት ነው። እንደምታውቁት ክርስቶስ ወደ ሐዋርያት በተዘጋ ደጅ ገብቶ ሰላም ለሁላችሁም ብሎ ነው የነገራቸው። ለሁላችንም ሰላምን እንዲያድለን የእሱ ቅዱስ ፈቃድ ይሆንልን። ሐዋርያት አሁን ያን ጊዜ ምንም አልነበራቸው። በተዘጋ ደጅ ገብቶ የሰጣቸው ሰላም ብቻ ነው። ራት እየበሉ አይደለም የደረሰው፣ እየጠጡ አይደለም የደረሰው። ነገር ግን ተሰብስበው ፈልፈው በድንጋጤ ውስጥ ባሉበት ሰዓት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ ደጅ የገባውና ስለዚህ ጌታ በባዶ ሰውነታችን ውስጥ ገብቶ መሙላት የሚችል አምላክ አለ። በባዶ ህይወት፣ በባዶ ሰውነት፣ ምንም በሌለው ሰውነት፣ ምንም በሌለው ህይወት፣ ምንም ባልጨበጥነው ነገር ገብቶ እጃችን ሙሉ እንዲሆን ማድረግ የሚችል አምላክ ነው። በልባችን ገብቶ ልባችን ሰላምና ረፍት እንዲሰማው ማድረግ የሚችል አምላክ ነው። ፈውስ መስጠት የሚችል አምላክ ነው። መድኃኒታችን እርሱ ነው። ምንደገፈው እሱ ነው። ምንጠጋው እሱን ነው እና ስለዚህ ክርስቶስ መያዝ ያስፈልጋል። ክርስቲያን ማለት እንደሱ ነው። በየትኛውም ቦታ ቅዱስ ጳውሎስ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 12 ጀምሮ አንዳች የሌለን ስንሆን ሁሉ አለን ነው የሚለው። አንዳች የሌለን ስንሆን ደግመዋለሁ፣ ልብ በሉ። አንዳች የሌለን ስንሆን ሁሉ አለን ነው የሚለው ቅዱስ ጳውሎስ። አሁን አንዳች የሌለን ምንም የለንም፣ ግን ደግሞ ሁሉ አለን። ያ ማለት ክርስቶስን ከያዝን ሁሉን እንገዛለን፣ ሁሉን ማድረግ እንችላለን። ከለመንነው ከጠየቅነው ሁሉ ነገር ይፈጸማል። በጊዜው ደግሞ ውብ አድርጎ ይሰጠናል። ያ ውብ አድርጎ የሚሰጠን ነገር ደግሞ እግዚአብሔር እጅግ በጣም ለረጅም ዘመናት፣ ለምሳሌ አሁን አንዳንድ ሰዎችን አይታችሁ ከሆነ ልጆች ሳይወልዱ የሚቆዩ ሰዎችን ልትመለከቱ ትችላላችሁ በተለያየ ምክንያት እና ግን የሚሰጡት ልጆች የተባረኩ ይሆናሉ። ያ ልጅ እልፍም ይሆን አንድ ልጅ ይዘው ያ ልጅ ግን እልፍም ይሆንላቸዋል። ለምሳሌ አሁን የእነ ኢያቄም ታሪክ፣ አሁን የእመቤታችን ታሪክ አንዱ እሱ ነው። እመቤታችን አንዲት ናት። ሐናና ኢያቄም የወለዱት አንዲት ነው። ግን አንዲት ልጅ ወልደው ሰማዩንና ምድሩን ሞላቸው። ሐናና ኢያቄም ግን ረጅም ዓመታት ጸልየዋል። ረጅም ዓመታት በአሽሙር ተሰቃይተዋል። ብዙ ሰው ጎረቤት ምናምን ሌላው አትወልዱም እንዴ ሰዎች አይደላችሁም እንዴ እያለ አቃጥሏቸዋል። ነገር ግን ረጅም ዓመታት ከጸለዩ ከለመኑ በኋላ እመቤታችን ቅድስት ድንግል ማርያምን ወለዱ። የእመቤታችን አማላጅነት ከሁላችን ጋር ይሁን። እንደውም አንድ ባለቅኔ ምናለ ይባላል አባታችን ያው እንደሚያስታውሱት ይመሉ ምድረ እስከ ይእዜ የሚል አንድ ቅኔ ያለ። እስከ ዛሬ ድረስ ምድርን አልሞሉም። አዳም ሔዋን ላይ የነበሩ ከጥንት ጀምሮ የሚኖሩ አዳምና ሔዋን እስከ ዛሬ ድረስ ምድርን አልሞሉም። የማይወልዱ ክሌተ ይላል። መንታ እየወለዱ አዳምና ሔዋን ወደ 60 ልጅ ወልደዋን ይላሉ አባቶቻችን። እና መንታ ወልደው እስከ ዛሬ ድረስ ምድርን አልሞሉም ይሉና ማርያም ሰጥ ትነስ ቅድስተ ቅዱሳን በረከተ። ማርያም ግን ከቅድስተ ቅዱሳኑ ከቤተ መቅደሱ በረከትን ተቀብላ መልአት ምድርን ወሰማያተ ወሊዳ ዋህደ ወተወሊዳ አሐተ መልአት ምድረ ወሰማያተ። አንድ ወልዳ አንድ ብቻ ሆና ተወልዳ ሰማይንና ምድሩን ሞላቸው ይላሉ ባለቅኔ። የተወለደችው ስንት ሆና ነው እመቤታችን? አንድ ሆና ነው የተወለደችው። የወለደችው ደግሞ ስንት ነው? አንድ ጌታን ነው። እሷ የተወለደችው አንድ ሆና የወለደችው ደግሞ አንድ ሆኖ ግን ሰማይንና ምድሩን ዓለምን በሙሉ መልተዋለች። እና ስለዚህ እግዚአብሔር ባርኮ ሲሰጥ አንድ ልጅ ይሞላዋል። አሁን በልጅ አመጣሁት እንጂ በህይወት ውስጥ አጠቃላይ ይሄ ነው። አንድ ጊዜ እግዚአብሔር የወደደው ነገር በፈቀደው ጊዜ በፈለገው ሰዓት ሲከናወን ያ ምድሩን ይሞላዋል፣ ሰማዩን ይሞላዋል፣ ልብን ይሞላል፣ ህይወትን ይሞላል፣ ሰውነትን ይሞላል፣ ሀገርን ይሞላል፣ ቤተሰብን ይሞላል።
እስከሚሰጥ ግን እግዚአብሔር ያዘገያል፣ ዝም ይላል። ያረምን ከመይ ዘኢይሰምዕ ያጎነዲ ከመ ዘኢይሁብ ይላል ዮሐንስ ወንጌላዊ ሲናገር። እንደማይሰማ ዝም ይላል፣ እንደማይሰጥ ደግሞ ያዘገያል። ግን እኮ ይሰጣል። ሲሰጥስ ይሞላዋል፣ ሲሰጥ ያካክሰዋል። ልክ አባቶቻችን እናቶቻችን እንደሚጋግሩት እንጀራ ነው። እንደምታውቁት ሀገር ቤት እሳት ያስፈልጋል። ያ እሳት በአግባቡ በደንብ ምጣዱ ከሰማ በኋላ ከጋለ በኋላ ከዛ በኋላ ሲጋገር የሚጋገረው ነገር ይጣፍጣል፣ የሚሰራው ወጥ ይጣፍጣል። ስለዚህ እግዚአብሔር ያበስላል። ግን ምን ይፈልጋል? እግዚአብሔር ጸሎት ይፈልጋል። ጸሎት ይፈልጋል። ማገዶ ሆኖ የሚያገለግለው ኢነርጂ ሆኖ የሚያገለግለው ጸሎት ነው። በነገራችን ላይ በጣም ደግሞ መቋረጥ የሌለበት በህይወት ውስጥ ጸሎት ነው። ጸሎት ማለት ልመና፣ ከእግዚአብሔር ጋር መነጋገር ማለት ነው ትርጉም። በነገራችን ላይ ጸሎት የሚባለው የግድ አሁንም ይሄ ጠዋትና ማታ የምናደርሰው ጸሎት እንዳለ ሆኖ ጸሎት የሚባለው የጸሎት መጽሐፍ ይዘን ብቻ በእግዚአብሔር ፊት የምንቆመው በቅዱሳት ስዕላት ፊት የምንቆመው ብቻ አይደለም። በእያንዳንዱ ሁኔታ በአእምሯችን ውስጥ መጥፎ ነገር ሲመጣ እግዚአብሔር አለ ብሎ ይችን ቃል መናገር ጸሎት ነው። በአእምሯችን መጥፎ ነገር ሲመጣ፣ የጭንቀት ስሜት ሲሰማን፣ የድብርት፣ የብቸኝነት፣ የሌላ ነገር ሲሰማን በእነዚህ ጊዜ እመቤታችን አለች ብሎ መናገር ጸሎት ነው። ቅዱስ ሚካኤል አለ፣ ቅዱስ ገብርኤል አለ፣ መላእክት አሉ ብሎ መናገር ጸሎት ነው። እግዚአብሔር ይመስገን ብሎ መተንፈስ ጸሎት ነው። ጸሎት ማለት ልክ እንደ እስትንፋስ ነው፣ እንደ ትንፋሽ ነው። ክርስቲያን ሲተኛም ሲነሳም የማያቋርጠው ማለት ነው እና ያን ማገዶ ግን እግዚአብሔር ይፈልጋል። ልክ ለማብሰል ለመጋገር ወጡን ለመስራት ማገዶ ኃይል እንደሚፈልግ እሳት እንደሚፈልግ ሁሉ ክርስቲያኑ በህይወት ውስጥ ይህንን የጸሎት እሳት እያነደደ እያቀጣጠለ መኖር አለበትና ስለዚህ እግዚአብሔር ያንን ይፈልጋል። የሁላችንንም ጸሎት እንዲሰማን የአምላካችን ቅዱስ ፈቃድ ይሆንልን። ስለዚህ ይህን ሁኔታ አንዳንድ ጊዜ ከብዙ ነገር ጋር ልናገናኘው እንችላለን። እኛ ብዙ አይነት ትንታኔ አሁን የእያንዳንዳችንን ታሪክ ብንናገር የየራሳችንን ትንታኔ ልናስቀምጥ እንችላለን። የየራሳችንን ማብራሪያ ምክንያት እንዲህ እኮ ቢሆን እንደዛ እኮ ቢሆን እንደዚህ እኮ ስላልሆነ ነው፣ አንቺ እኮ እንዲህ ስላላረግሽ ነው፣ በዚህ መልኩ አርገሽው ቢሆን ኖሮ በዚህ መልኩ አርገው ቢሆን ይሆን ነበር ሚለው ልናስቀምጥ እንችላለን። ነገር ግን ይሄ ሁሉ የእግዚአብሔር ፈቃድ ነው። አንዳንድ ነገሮችን እግዚአብሔር ግልጥ አድርጎ ቢያሳየን ልንደነግጥ እንችላለን። በዚህኛው መንገድ ሄደህ ቢሆን ኖሮ ይሄኛው ያጋጥምሃል፣ ይሄኛው አንበሳ ይሰብርሃል፣ በዚህኛው መንገድ ሄደህ ቢሆን ኖሮ በዚህ በኩል ጅብ ይበላሃል ብሎ ቢያሳየን ልንደነግጥ እንችላለን። ይህን ግን አናውቀውም፣ እግዚአብሔር ብቻ ነው የሚያውቀው። ስለዚህ እነዚህ እግዚአብሔር የመረጠልን መንገድ አንዳንድ ጊዜ ጸጋ አድርጎ መቀበል፣ ቅድስና አድርጎ ክርስቲያናዊ ሕይወት መንፈሳዊ ሕይወት አድርጎ መቀበል ያስፈልጋል። ከዛ የሚቀጥለው እንዲሆን ከመጸለይ ጋር ማለት ነው። መልካሙ እኛ መልካም ብለን የምናስበው ነገር እንዲደረግልን ከመጸለይ ጋራ ከመጠየቅ ጋራ ተስፋ ባለመቁረጥ ከመጸለይ እግዚአብሔርን ከመጠየቅ ጋራ ያለውን ነገር ግን በበጎ መቀበል ይፈልጋልና የብዙ ሰው ችግር ይሄ ነው። የብዙ ሰው ችግር ይህንን ያለመቀበል ችግርና ነገር ግን ያለንበትን ነገር አመስግነን ስንቀበል እግዚአብሔር በጎውን ከፊታችን ያዘጋጃል። እግዚአብሔር ለሁላችንም በጎውን ነገር በሙሉ ያዘጋጅልን። ስለዚህም ይሄ ዕለት ደግሞ ወደ ሰማይ የሁላችንም የሄድንበት ልበ አምላክ ዳዊት ሲናገር ጌታን ሲገልጠው አረገ ውስተ አርያም ጽዮን ወከጽዮዋ ምርኮን ማርከህ ወደ ሰማይ ወጣ ወሀብከ ጸጋ ከለእጓለ እመሕያው ለሰው ልጆች በሙሉ ጸጋን ሰጠህ ብሎ ይናገራልና ዛሬ የክርስቶስን እርገት እንደ ሀገሩ ብናስበው ያለንበት ሀገር ስለሚያስቡ ከእርሱ ጋር ያረግንበት ዕለት ነው። ግን እርገት ደግሞ ሲባል ወደ ሰማይ መውጣት መሄድ ብቻ ሳይሆን እኛ በሀሳብ በምናብ በመንፈስ በበጎ ምግባር በጥሩነት በመንፈሳዊ ሕይወት ከእግዚአብሔር ጋር የሆንበት ይህንን ምስጢር የምናይበት ነውና ስለዚህ ማንም ክርስቲያን ምድራዊ አይደለም፣ ከክርስቶስ ጋር አብሮ ማድረግ ይፈልጋል። በነገራችን ላይ የቅዱሳን ሕይወት ትልቁ ምስጢር የብቃታቸው ትልቁ ምስጢር ራሳቸውን ከክርስቶስ ጋር ስለሚያደርጉ ነው። ለምሳሌ በምድር ያሉ ቅዱሳን የት ናቸው ቢባሉ እኛ ሰማይ ላይ ነን ነው የሚሉት። ምክንያቱም የምድሩን ሕይወት አይኖሩትም። የምድሩ እንደሚያልፍ ያውቃሉ። የሰማዩ ሕይወት እንደሚመጣ ያውቃሉ። ረቂቅ ሕይወት እንደሚሰጣቸው ያውቃሉ። አክሊል እንደሚቀበሉ ያውቃሉ። ስለዚህ የጸጋው ዙፋን ከላይ ከሰማይ እንደሚጠብቃቸው ያውቃሉ። በዚህ ምክንያት በምድር እያሉ ምድር ላይ የሚደርሰው ነገር በሙሉ ይንቁታል እና ክርስቲያን ይህንን ማድረግ ማሰብ አለበት። ጌታም ሲያስተምር በወንጌል እንዲህ ብሏል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ጀምሮ መቅድመ ህሱ መንግስቶ ወጽድቆ፣ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ወዝንቱስ ለኩሉ ይትየሰከክሙ፣ ሌላው ግን እንደ ዳረጎት እንደ ጉርሻ እንደ ቦነስ ይጨመርላችኋል። አስቀድሞ ግን መንግስቱንና ጽድቁን መፈለግ እና የሁላችንም ችግር
ችግር ይህን አለማስቀደም ነው። መንግስቱንና ጽድቁን ያለማስቀደም ነው። ቀጥሎ ሌላው ትርፍ ነገር ነው እና በጊዜው የሚመጣ ነው። አምላካችን እግዚአብሔር ሁላችንንም ለመንግስቱ ያብቃል። በምድርም የሚያስፈልገንን የምንፈልገውን የምንመኘውን በጎ ነገር ሁሉ እንዲያደርግልን የእርሱ ቅዱስ ፈቃድ ይሆንልን። ስለዚህ ልክ እንደ ቅዱሳን ምድራዊ ሕይወት ንቆ ሰማያዊውን ማሰብ ሲጀመር ያን ጊዜ ሌሎች ነገሮች ደግሞ በቀላሉ መሆን ይጀምራሉ። አንዳንድ ጊዜ በምድር ላለው ሕይወት ደግሞ በጣም ከፍተኛ የሆነ ጉጉትና ችኮላ በአእምሯችን በመጣ ቁጥር ነገሮች ከኛ እየራቁ ይሄዳሉ። በጣም በፈለግነው ቁጥር አንድን ነገር እጅግ በጣም አብዝተን ይሄ ካልሆነ ባልን ቁጥር ያ ነገር ደግሞ ከእግዚአብሔር ፈቃድ ውጭ ሲሆን ከአእምሯችን ከልባችን እየራቀ ይሄዳል እና ከዛ ይልቅ እግዚአብሔርን በማክበር በማመስገን ያለውን ነገር በበጎ በመቀበል ሌላኛውን ደግሞ በጸሎት በመጠበቅና ጊዜው ይድረስ፣ የአንተ ፈቃድ ይሁን፣ አንተ የወደድከው ይሁን፣ አንተ በምትወድበት ቦታ አኖረኝ ብሎ መጠየቅን ይፈልጋል። እንዲህ አይነት ነገሮች ያስፈልጋሉ እና ብዙ ሰው በአእምሮም የሚጎዳው እኔ የፈለኩት ነገር ካልሆነ ብሎ ስለሚያስብ ነው። ይሄ በዚህኛው ሕይወት ብቻ አይደለም። በጋብቻ የሚገጥመው ችግር፣ በቤተሰብ የሚገጥመው ችግር ይሄ ኤክስፔክቴሽን የሚባለው ነገር ነው። ሰዎች ኤክስፔክት የምናደርገው የየራሳችን ያስቀመጥነው ነገር አለ እና በፍጹም አማራጭ ነገር አናስቀምጥም። ይሄ ካልሆነ እንደዚህ ይሆናል፣ ካልሆነም የራሱ ጉዳይ አንልም። ይሄ ካልሆነ በፍጹም ብለን እንጠብቃለን። ያ ነገር ሳይሆን ሲቀር ውስጣችን ይጎዳል እና ስለዚህ አንዳንድ ነገሮችን ሰፋ አድርጎ ማስቀመጥና ካልሆነም ደግሞ ይሄ አለ፣ ከኔ ጋር እግዚአብሔር አለ፣ የፈለገ ቢሆን እግዚአብሔርን እስካላጣው ድረስ ይሄ ነገር ለእኔ ጥሩ ነው ብሎ መቀበል መቻል ነው እና ስለዚህ እንዲህ አይነት ነገሮች በህይወት ውስጥ በክርስትና ህይወት ውስጥ የሚያስፈልጉት ይሄ ነው። የሰማዕታት ህይወት አጠቃላይ የነ ቅዱስ ጊዮርጊስ ህይወትም የሚያሳየው ይሄንን ቅዱስ ጊዮርጊስ ስልጣን ፈልጎ ነው የወጣው። ከዛ ግን ወደ ሞት ነው የሄደው። ምክንያቱም ስልጣኑን አየው፣ ተመለከተው፣ ምድራዊ ነው፣ ሰው የሚጠፋበት ነው፣ በደም የሰከሩበት ነው ባለስልጣናቱ። ስለዚህ ቅዱስ ጊዮርጊስ እንዲያውም ክርስቲያን ነኝ ከዚህ በኋላ ብሎ ክርስቲያን መሆኑን አሳየ፣ ስልጣኑን አሳየ። በተዘዋዋሪ ቅዱስ ጊዮርጊስ ገዛቸው፣ 70ውን ነገስታት አጠፋቸው በእሳት መጨረሻ ላይ እና ስለዚህ ቅዱስ ጊዮርጊስ ስልጣኑን መንፈሳዊ ስልጣኑን አሳየ፣ ገለጠ። ስልጣኑም አልቀረበትም፣ ገዝቷል፣ በመንፈሳዊ ዓለም በክርስትናው ማለት ነው። እንደገና ሰማያዊ ህይወትም አልቀረበትም፣ 7 አክሊላት ወርደውለታል። የቅዱስ ጊዮርጊስ በረከት በሁላችንም ላይ ይደርብን። ክርስቲያን ስንሆን አጠቃላይ ይሄ ክርስትናው ነው ህይወት ስንከተል ሁሉ ይኖረናል፣ አናጣውም ነው። ማንኛውም ነገር ከኃጢአት በስተቀር ከመጥፎ ነገር በስተቀር ከክፉ ነገር በስተቀር ክርስቲያን ከሆንን መልካም የሆነ ነገር በሙሉ በዙሪያችን ይደረደራል። በነገራችን ላይ ክርስቲያን ልክ እንደ ማግኔት ነው፣ የሚሰበስብ ነው። ይሄ በትክክል ክርስትናውን ስንከተለው ሌሎች ነገሮች በዙሪያችን እኛ ሳንፈልጋቸው መጥተው በራሳቸው ይቀመጣሉ። ልጆች ይባረካሉ፣ ቤተሰብ ይባረካል፣ ጤናችን ይባረካል፣ ህይወታችን ይባረካል፣ እድሜ ይረዝማል፣ ተናግረን እንሰማለን፣ እንደመጣለን፣ ሞገስ ይኖረናል፣ የምንበላው ጤና ይሆናል፣ የምንጠጣው ጤና ይሆናል፣ የምናደርገው ነገር በሙሉ ያስደስተናል፣ ሰላምና እረፍት ይሰማናል። የምንፈልጋቸው ጥሩ ነገሮች በሙሉ በዙሪያችን ይከበናል፣ ብርሃን ይሆናል። ሰውነታችን ውስጣችን በሙሉ ብርሃን። ክርስትና ባህሪው እንደዛ ብርሃን ነው የሚያደርገው። እንኳን ሌላ እኛ ራሱ ክርስቲያን በሆነ ቁጥር እኛ ብቻ አይደለም የሚጠጉን ሰዎች ራሱ አንከብዳቸውም። በነገራችን ላይ ክርስቲያን አንዱ መመዘኛው ይሄ ነው፣ ምቹ ነው የሚሆነው። ለምሳሌ አንድ ክርስቲያን አጠገባችን ሲቀመጥ ምቾት ነው የሚሰማቸው። አሁን ቅዱሳን አብረውን አሉ። የቅዱሳን በረከት በሁላችንም ላይ ይደርብን። ቅዱሳን አብረውን ይቀመጣሉ። ቤተክርስቲያን ሁልጊዜ እናገራለሁ ይህንን። ቤተክርስቲያን ስንሆን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ አብረውን በመንፈስ አሉ እና የእነሱ መገለጫ ምን እንደሆነ ታውቃላችሁ? ሰላም ይሰማቸዋል። ከዚህ በፊት ተናግሬያለሁ። ታስታውሱ እንደሆነ ቤተክርስቲያን ሲኮን እንቅልፍ ይወስዳል ብዬ በኋላ በእርግጥ የሚተኛ ሰው በዛ ብለው ያ ስሜት የሚመጣው የደስታ የረፍት ስሜት የሚመጣው ቅዱሳን ሲከቡ ነው። አንድ ክርስቲያን ለምሳሌ ሄዶ ታክሲ ውስጥ ወይ ባስ ውስጥ አንዱ አጠገብ ቢቀመጥ ያኛው ሰው በደንብ ላያስተውለው ይችላል፣ ግን ሰላም ነው የሚሰማው። ዙሪያው ብርሃን እንደሆነ ይሰማው። ለምን? አጠገቡ የእግዚአብሔርን ስም የሚጠራ ሰው አለ። እግዚአብሔርን ስም የሚጠራ ሰው ያን ነገር በደንብ ላያስተውለው ይችላል። ክርስቲያን አይጎረብጥም። ክርስቲያን ለሌሎች ምቾት የሚነሳ አይሆንም፣ አይረብሽም፣ ጨለማ አይሆንም። ክርስቲያን ማለት እንደዛ። ለምሳሌ እዚህ አካባቢ ያሉ የማያምኑ ሰዎች ሊኖሩ ይችላሉ። እናንተ በእናንተ ምክንያት እነሱ ይባረካሉ። በእናንተ ምክንያት ማለት ነው። እናንተ አሁን ራሱ የእነዚህ ሰዎች በረከት ናቸው። እንድትመኩ አይደለም እንደዚህ ስላችሁ አሁን ከዚህ ወጣችሁ እኛ እኮ እናንተ በረከት ምን እያላችሁ እያንኳኳችሁ በር እንድትነግሯቸው አይደለም። ግን
ክርስቲያን ሁልጊዜ የሀገር በረከት ነው፣ የምድር በረከት ነው፣ የሰዎች በረከት ነው፣ የሀገሪቱ በረከት ነው። እኔ እንደውም ለምሳሌ እንደ ኖርዌይ እንደ ሀገር ብንወስደው ክርስቲያኖች ኦርቶዶክሳውያን 24 ሰዓት የሚጸልዩ እግዚአብሔርን የሚጠሩ እነዚህ ህፃናት በእነዚህ ህፃናት አንደበት እግዚአብሔር የሚጠራ እነሱ በመኖራቸው ሀገሪቱ እንደምትጠበቅ አምናለሁ። ግን እነሱ ባለ ሀብቶች ናቸው፣ ምናምን ባለጸጎች ናቸው፣ ቴክኖሎጂ አላቸው፣ ሁሉ ነገር አላቸው። እነሱ ያንን ሊያምኑ ይችላሉ። ግን ደግሞ እግዚአብሔር ባወቀ እናንተን አስቀምጦ በእናንተ እነሱን ይጠብቃል። ችግሩ ግን ምንድነው? እግዚአብሔር ለነሱ እኔ እኮ የኢትዮጵያውያን ክርስቲያኖች፣ የኤርትራውያን ክርስቲያኖች፣ ሌሎችም እዚህ አድርጌ እናንተን እየጠበቅኳችሁ ነው ብሎ ግን አይነግራቸው። ችግሩ ይሄ ግን ይሄ ሀገር ኪዳን መድረሱ፣ ውዳሴ ማርያም መድረሱ፣ ወንጌል መነገሩ፣ ጉባኤ መኖሩ፣ ታቦት መኖሩ እነዚህ ግን ሀገሩን የሚጠብቅ ነው እና ስለዚህ እግዚአብሔር ሁልጊዜ በረቂቅ ነው የሚጠብቀው። በኤልያስ ዘመን አንድ ኤልያስ እኔ ብቻ ቀርቻለሁ ብሎ ያዘነበት ጊዜ ነበር እና ከዚህ ሁሉ መከራ ለምንድን ነው እኔ ብቻዬን የምሰቃየው ለምንድን ነው ብሎ ከእግዚአብሔር ጋር ተነጋገረ ይላል። በጣም ተማሩ እና ራበው። በጣም ሲርበው ሂዶ አንድ ክትክታ ልክ አንድ ዛፍ አገኘና ሂዶ እዛ ላይ ወደቀ። ከዚህ በኋላ ነፍሴን ከስጋዬ ለያት፣ እኔ ብቻ እየተሰቃየሁ ነው በዚህ ምድር ብቻዬን ቀርቻለሁ፣ ስለዚህ ውሰደኝ ብሎ ከእግዚአብሔር ጋር ተከራከረ እና እግዚአብሔር ተገለጠለት ለኤልያስ እና ምንድን ነው ያለው? 7000 ሰዎችን አሳየው። እሱ አያውቃቸው ነበር። እነዛም 7000 ሰዎች ኤልያስ አያውቃቸው ነበር፣ አላያቸው ነበር። 7000 ሰዎችን አሳየው። እነዚህ 7000 ሰዎች ምንድን ናቸው ብሎ ሲጠይቀው እነዚህ ለጣዖት ያልሰገዱ ተሰውረው በጸሎትና በጾም የሚኖሩ እኔን የሚያገለግሉ እኔን የሚያመልኩ የኔን ስም የሚጠሩ ናቸው። እነዚህ 7000 ሰዎች ለበዓል ያልሰገዱ ቅዱሳን ናቸው ብሎ አሳየው። ኤልያስ ደነገጠ። እሱ ያስብ የነበረው እኔ ብቻ ነኝ የምኖረው ብሎ ነበር ያስብ የነበረው። ኤልያስን የሚያክል ነቢይ ማለት ነው። አሁን እናንተ እኛ ብቻ ነን ብላችሁ ልታስቡ ትችላላችሁ። ዙሪያችሁን የከበቧችሁ ቅዱሳን ነው። የቅዱሳን በረከት አሁንም በሁላችን ላይ ይደርብን። እማናያቸው በሺ የሚቆጠሩ ቅዱሳን አሉና እግዚአብሔር የሚያደርገው ነገር እጅግ በጣም ረቂቅ፣ እጅግ በጣም ረቂቅ። ይሄን ማመስገን ይሄን መውደድ ይፈልጋል። ሁላችሁም እኔ ሁሌ የማስበው አንድ ነገር ነው። እውነቴን ነው። እዚህ ሀገር ለማስተማር ነው የመጣሁት። እኔ ግን እዚህ ሀገር ለማስተማር ስመጣ የመጣሁት ለማስተማር ብቻ እንዳልሆነ ማምነው። አንደኛው ለመማር ነው የመጣሁት። አንደኛው ለመማር ነው። ከእናንተ መማራቸው፣ ከአባታችን መማራቸው፣ ከሀገሩ መማረው ብዙ ነገር አለ። አንደኛው ይሄ ነው። ሁለተኛ ሌላ ነገር አምናለሁ። እግዚአብሔር ወደዚህ ነገር ሲያመጣኝ፣ ወደዚህ ሀገር ሲያመጣኝ አንዳንድ መከራዎችን በሌላ ቦታ እያሳለፈልኝ እንደሆነም ጭምር አምናለሁ። እግዚአብሔር የሚያደርገው ነገር አንድ አቅጣጫ ብቻ አይደለም። ይሄ የኛ አሁን እኛ አንድ አቅጣጫ ያዝን፣ በቃ ወደዚህ መጣን፣ ከዚህ ተነስተን ወደ ነበርንበት እንመለስ። ይሄ የኛ አቅጣጫ ነው። የእግዚአብሔር አቅጣጫ ብዙ ነው፣ በጣም ብዙ ነው፣ በጣም ብዙ እና እነዚህን ነገሮች በተለያየ መንገድ መረዳት ይፈልጋል እና በእውነት እግዚአብሔር ይህንን ጊዜ ሰጥቶ ከእናንተ ጋር በዚህ መልኩ እንድንተያይ ስለፈቀደ የአምላካችን ቅዱስ ፈቃድ ይሆንልን። እኔ በጣም ከመጀመሪያው ጀምሮ ሳይ ፈገግታችሁ፣ አቀባበላችሁ እጅግ በጣም ልብ የሚነካ ደስ የሚያሰኝ ነው። እውነትም ለዚህ ነው ለካ ወለተ ኢየሱስ ቃል የገባችሁ ከዚህ በፊት እንመጣለን ብላ ቃል የገባችሁ የእናንተን ፊት ስላየች ነው። እውነት ለመናገር እኔም እዚህ የምኖር በሆን ኖሮ በፍቅር በጣም የምመጣበት ቦታ ነው። እጅግ በጣም ደስ ትላላችሁ። የቁጥር ጉዳይ አይደለም። ቅድም አባታችንም ሲጠይቁ የነበረው ብዙ ሰው መገኘቱ ያለ መገኘት ጉዳይ ሳይሆን ግን መምጣት መካፈል የሚፈልጉ ሰዎች እንዲኖሩ ከመፈለግ ነው እና ለእኛ ግን እጅግ በጣም ብዙዎች ናችሁ። እግዚአብሔር አሁንም የምታስቡትን በጎ ነገር ሁሉ ፈጽሞላችሁ በሌላም ስፍራ ለመገናኘት የእግዚአብሔር መልካም ፈቃድ ይሆንልን። በሌላ ቦታ ሆናችሁ እንደልባችሁ ቤተክርስቲያን እየሄዳችሁ ወደ ፈለጋችሁ ቦታ የምትፈልጉትን ነገር ደግሞ እያደረጋችሁ ጌታ ሆይ የምንፈልገውን ሰጥተህናልና እናመሰግንሃለን ብላችሁ ለማመስገን ያብቃችሁ። ይህም ብቻም አይደለም፣ እናንተ ምስክር ሆናችሁ ደግሞ ለሌሎች በዚህ ቦታ ለሚሆኑ ለሌሎች ምስክር ሆናችሁ መጥታችሁ እንደነሱ ጠይቃችሁ አጽናንታችሁ ለመሄድ እግዚአብሔር እናንተንም ለዚህ ያብቃችሁ። እግዚአብሔር ይስጥልን። አምላካችን እግዚአብሔር ስላስተማረን ክብረ ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።